በሺዓመታት የሰው ልጅ ታሪክ ውስጥ ከሁሉ የላቀው ምስጢር ምናልባት የብርሃን ምስጢር ነው። ብርሃን የህይወት ምንጭ፣ የእውቀት መብራት፣ የአጽናፈ ዓለም መልእክተኛ ነው ይላሉ። ነገር ግን ይህ ብርሃን ምንድን ነው? ከየትስ ይመጣል? እንዴትስ ዓለማችንን ያበራልናል? ከሁሉ በላይ ደግሞ አይናችን ይህን ሁላ ግርማ ሞገስ እንዴት ይመለከታል? ሰውስ ነገሮችን እንዴት ያያል? ብርሃን ከአይን ይወጣል ወይስ ወደ አይን ይገባል? የሚሉና የመሳሰሉ ተያያዥ ጉዳዮች በሳይንሱ ዓለም ከጥንት ጀምሮ አበይት ጥያቄ ሆነው ቆይተዋል። በትምህርት ቤት ቆይታችን ብዙ ጊዜያችንን ብናጠፋም ረብ ያለው ጥያቄ ባለመጠየቃችንና ተፈጥሮን እንኳ በወጉ ለመረዳት የራሳችንን መሻት በመጠቀም ለምንድን ነው የምማረው? የተማርኩትንስ ምን ያህል አውቃለሁ? የሚል አብይ ጥያቄ ባለማስፈራችን ቀላል ሆኖ መረዳት የነበረብን ትምህርቶች ጭምር ሳንረዳቸው ጊዜያት አልፈዋል፣ እያለፉም ነው። ፊዚክስ የዓለምን ምስጢር የሚፈታ የአጽናፉ ዓለምን ልብ የሚመትር የእውቀት አውድ ነው ይባልለታል። በዙሪያችን የምናየው፣ የምንሰማው፣ የምነካው ከፀሐይ ኃይለኛ ግለት እስከ መሬት ውስጥ ያለችው እያንዳንዷ የአፈር ፍርፋሪ በፊዚክስ ህጎች የተገዛና የተሰፈረ ነው ይባልለታል። ይህ ሁሉ የፊዚክስ ውበትና አስፈላጊነት እንዳለ ሆኖ በሀገራችን በዚህ ዘርፍ መማር ከባድ ከሚባሉ የትምህርት ዘርፎች አንዱ ነው። የተግባራዊ ትምህርት እጥረት፣ በተለይ በአንዳንድ መምህራን ትምህርቱን በቃል ከመሸምደድና ቀመሮችን ብቻ ከማስታወስ ያልዘለለ የመማር ማስተማር ሂደት፣ በትምህርቱ ብቁ ሆኖ አለመገኘት፣ ተማሪዎች በራሳቸው ችግርን የመፍታት አቅምን ከማሳጣት ባለፈ ከትምህርቱ ማትረፍ የሚገባንን ገጸ በረከት ያሳጣን ነው። ዛሬም ወደ ሳይንሱ ዓለም ጎራ ብለን የብርሃንና እይታ ጥናት ስለሆነው ኦፕቲክስ በዘርፉ የላቀ አስተዋጽኦ ካደረጉ ምሁራን ጋር የምንለው ይኖራል። የብርሃንና እይታ ጥናት ወይም ኦፕቲክስ ስለ ብርሃን ባህሪ፣ ስርጭቱና ከሌሎች ቁሶች ጋር ስላለው ግንኙነት የሚያጠና የትምህርት ዘርፍ ነው። በዋነኛነት የትውልድን የሳይንስ እድገት ቅብብሎችና በተለይም በዚህ ዘርፍ የላቀ አስተዋጽኦ ስላበረከተው የዘመናዊ ኦፕቲክስ አባት ስለሚባለው ኢብኑ አልሐይሰም አጭር መጣጥፍ ይኖረናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ግብዣችን ነው። በ10ኛው ክፍለ ዘመን በ965 በበስራ ከተማ በአሁኗ ኢራቅ ጥያቄን ከመልስ በላይ የሚወድ አንድ ህፃን ተወለደ። ስሙም ኢብን አልሐይሰም ይሰኛል። በዚያ ክፍለ ዘመን ከባግዳድ እስከ ኮርዶባ፣ ከካይሮ እስከ ቡሃራ ከተሞች በመጽሐፍት ብርሃን የተጥለቀለቁ ነበሩ። የበስራ ከተማ በዚያን ጊዜ አስፈላጊ የንግድና የባህል ማዕከል ነበረች። በበስራ ከተማ የነበረው ንጹህ የአእምሮ ከባቢ አየር ለኢብን አልሐይሰም ጥልቅ የትምህርት እድገት እንዳገኝ ምቹ ሁኔታዎችን ፈጥረውለት ነበር። በዚያም ቁርአንና ሐዲስ፣ የፊቅህ ትምህርቶችን፣ የአረብኛ ቋንቋ ስነ ጽሁፍ፣ የግሪክ ፍልስፍናን በተለይ አርስቶትልን እንዲሁም ሌሎች ፍልስፍናዎችን አጥንቷል። ሂሳብና ስነፈለክ በዩክሊድ ጂኦሜትሪ፣ በቶሎሚ የስነፈለክ ጥናትና በሌሎች የጥንት ሊቃውንት የሂሳብ ስራዎች ላይ ጥልቅ እውቀት ነበረው። የጥንት ሊቃውንትን ስራዎች የማጥናቱ ልማዱ የእርሱን ሳይንሳዊ ምርምር አቀጣጥሎ ነበር። ሆኖም እርሱ እውነትን ፍለጋ ላይ ሲደርስ የእነርሱን ድምዳሜዎች በጭፍን አልተቀበለም። በአውሮፓውያን አልሐዜን በመባል የሚታወቀው ይህ ሊቅ በኦፕቲክስ፣ በሂሳብ፣ በስነፈለክና በሳይንሳዊ ፍልስፍና ያበረከታቸው አስተዋጽኦች የምናየውን ዓለም ከመሰረቱ የቀየሩ፣ የጥንት ትምህርቶችን ስህተት ያረሙና ለዘመናዊ ሳይንሳዊ ምርምር የማይናወጥ መሰረት የጣሉ ነበሩ። እርሱ የዘመናዊ ኦፕቲክስ አባትና የሳይንሳዊ ዘዴ አቅኝ ተብሎ መከበሩ የብልሃቱን ጥልቀት፣ የውርሱን ዘላቂነት ያሳያል። ስራዎቹ ከዘመኑ ባሻገር የዘለቁ በመሆናቸው ከዘመናት በኋላ ለህዳሴው አውሮፓ ለተነሱ የሳይንሳዊ ሊቃውንት እንደ ኬፕለርና ኒውተን ላሉ ጭምር የመንገድ ካርታ ሆነው አገልግለዋል። የእሱ ታሪክ የሳይንሳዊ አብዮት መጀመሪያ ተደርጎ ሊወሰድ የሚችል ሲሆን ከግሪክ ንድፈ ሐሳባዊ አቀራረብ ወደ ሙከራና ማስረጃ ላይ የተመሰረተ ሳይንሳዊ ዘዴ ሽግግርን ያመለክታል። ኢብን አልሐይሰም እንዲህ ይላል። እውነትን ለማወቅ የሚሻና የሳይንስ ሊቃውንትን ጽሑፎች የሚያጠና ሰው ግዴታው የሚያነበውን ነገር ሁሉ በጭፍን አለመቀበልና መጠራጠር ነው። የአስተሳሰብ ችሎታውን በመጠቀም የጽሑፎችን ዋና ሐሳብና ዝርዝር ጉዳዮች ከየአቅጣጫው መፈተሽ፣ ማስረጃ ማቅረብና ምክንያታዊነትን መጠየቅ አለበት። ከዚህም በላይ ትችቱን በሚያከናውንበት ጊዜ ራሱንም መጠርጠርና መመርመር ይገባዋል። ምክንያቱም በምርምር ሂደት ውስጥ ከጭፍን አድሎ ወይም ከመጠን ያለፈ መለሳለስ የሚባል የመውደቅ አደጋ አለ።
ትክክለኛውን መንገድ ለመያዝ የሚጥር ሁሉ በእውቀት ብርሃን እየተመራ በማስረጃ ላይ ተመርኩዞ አድሎ የሌለበትና ገለልተኛ የሆነ አቋም ሊኖረው ይገባል። እውነተኛ የእውቀት ፈላጊ የጥንት ሊቃውንትን ጽሑፎች የሚያጠናው በተፈጥሮ ዝንባሌው የሚያምንባቸውን ሳይሆን ከነሱ የተማረውን ነገር የሚጠራጠር ራሱን ለእውነት ፍለጋ የሰጠና በምርምርና በማስረጃ ላይ የተመሰረተ መሆን ይገባዋል ይላል። በዚህ ሰፊ የህይወት ታሪክ ውስጥ የኢብን አልሃይሰም ህይወት ከአእምሯዊ ዳራው አንስቶ እስከ እውቀትን ፍለጋ ያደረጋቸውን ተከታታይ ጉዞዎች፣ የገጠሙትን ፈተናዎች፣ የሰራቸውን ዋና ዋና ስራዎችና በሰው ልጅ እውቀት ላይ ያደረገውን ዘላቂ ተጽዕኖ በዝርዝር እንመረምራለን። የኢብን አልሃይሰም ታሪክ የአንድ ግለሰብ ታሪክ ብቻ ሳይሆን የሰው ልጅ እውነትን ፍለጋ ላይ ያለውን የማያቋርጥ ጥረት ታሪክም ጭምር ነው። ኢብን አልሃይሰም ገና ከወጣትነቱ ጀምሮ ያዳበረው ወሳኝ አስተሳሰብ ለወደፊቱ ላከናወናቸው ታላላቅ ግኝቶች ወሳኝ ነበሩ። በአንዳንድ ዘገባዎች መሰረት በበስራ ከተማ ውስጥ የቪዚር ወይም አማካሪ ወይም ሚኒስተር ቦታ እንደነበረው ይነገራል። ኢብን አልሃይሰም የተወለደውና ያደገው በዓለም የእውቀት ማዕከል የእስልምናው ዓለም በነበረበት ዘመን ነበር። ይህ ዘመን የእስልምና ወርቃማ ዘመን ወይም ኢስላሚክ ጎልደን ኤጅ በሚባለው ከ8ኛው እስከ 13ኛው ክፍለ ዘመን ድረስ የዘለቀ ሲሆን በሳይንስ፣ በፍልስፍና፣ በሕክምና፣ በሂሳብ፣ በስነ ፈለክና በሌሎች በርካታ ዘርፎች የላቀ እድገት የታየበት ወቅት ነበር። የአባሲድ ኸሊፋነት በተለይ ባግዳድ በዚህ የእውቀት መነቃቃት ማዕከል ሆና አገልግላለች። የወርቃማው ዘመን ዋና ማዕከል ከሆኑት አንዷ ባግዳድ የነበረው የጥበብ ቤት ወይም ቤተል ሂክማ ነበር። ይህም በ9ኛው ክፍለ ዘመን በኸሊፋ ሃሩን አር-ረሺድ ተጀምሮ በኸሊፋ አልመእሙን የተስፋፋው ተቋም ለትርጉም ለምርምርና ለትምህርት የተቋቋመ ግዙፍ አካዳሚ ነበር። በዚህ ቤት ውስጥ ሙስሊሞች ብቻም ሳይሆኑም ክርስቲያኖች፣ አይሁዶች ጭምር የጥንት ግሪካውያንን እንደ አርስቶትል፣ ፕላቶ፣ ዩክሊድ፣ ቶሎሚ፣ ጋለን፣ ፋርሳውያንና ህንዳውያን የጻፏቸውን ስራዎች በጥንቃቄ ወደ አረበኛ ተርጉመዋል። ይህ የትርጉም እንቅስቃሴ የጥንት እውቀትን ከጠፋበት አድኖ ለቀጣይ ትውልዶች እንዲተላለፍ ብቻም ሳይሆን የአረበኛ ተናጋሪ ምሁራን በእነዚህ ስራዎች ላይ ተመርኩዘው አዳዲስ ነገሮችን እንዲጨምሩ፣ ስህተቶችን እንዳርሙ፣ የራሳቸውን ኦሪጂናል ምርምር እንዳካሄዱ እድል ፈጠረ። ይህ የእውቀት ትስስር አውሮፓ በጨለማው ዘመን በምትዳክርበት የጥንት እውቀትን በመጠበቅና በማሳደግ ከወግና ተረት በዘለለ እንደ ድልድል ሆኖ እንዳገለግል አስችሏል ይባላል። በኢብን አልሃይሰም ህይወት ውስጥ እጅግ አስገራሚና ወሳኝ ከሆኑ ክስተቶች አንዱ የናይል ወንዝ ጎርፍን ለመቆጣጠር ያቀደው ፕሮጀክት ነው። በበስራ ውስጥ በነበረበት ወቅት እሱ እንደ ጎበዝ ምሁር በሂሳብና ምህንድስና ባለሙያ የነበረው መልካም ስም እስከ ፋጢሚድ ኸሊፋ አልሐኪም ቢን አምር አላህ ዘንድ ደረሰ። አልሐኪም ከ996 እስከ 1021 በግብፅ የገዛ ኃይለኛ ግን ባልተጠበቀ ባህሪው የሚታወቅ ኸሊፋ ነበር። እርሱ ለሳይንስና ለምሁራን ደጋፊ ቢሆንም በሌላ በኩል ደግሞ ፈጣን ቁጣና ጭካኔ የተሞላበት ውሳኔዎችን በማድረግ ይታወቅ ነበር። ኢብን አልሃይሰም የናይልን ጎርፍ ለመቆጣጠር የሚያስችል ግድብ ወይም ውስብስብ የሆነ የመቆጣጠሪያ ስርዓት ለመንደፍ የሚያስችል መፍትሄ እንዳለው ያምን ነበር። ሐሳቡ በወንዙ የታችኛው ክፍል ያለውን ውሃ በማጠራቀም በደረቅ ወቅት ለመስኖ አገልግሎት እንዲውል ማድረግና በጎርፍ ጊዜ ደግሞ የሚመጣው ውሃ በመቆጣጠር ጥፋትን መከላከል ነበር። በ1004 ኢብን አልሃይሰም በኸሊፋው ጥሪ መሰረት ወደ ካይሮ ተጓዘ። ይሁን እንጂ እዚያ እንደደረሰ ያጋጠመው እውነታ ከንድፈ ሐሳባዊው ስሌቶቹ እጅግ የተለየ ነበር። በ11ኛው ክፍለ ዘመን በነበረው ቴክኖሎጂና ሀብት እንደ አይነቱን ግዙፍ ፕሮጀክት መተግበር ፈጽሞ የማይቻል መሆኑን ተረዳ። የናይልን ታላቅነት፣ ፍሰቱንና ኃይል፣ የቦታውን መልክዓ ምድራዊ አቀማመጥ በጥልቀት ሲመረምር የዘመኑን የምህንድስና ችሎታዎች እንደሚበልጥ ተረዳ። የኸሊፋ አልሐኪም ያልተጠበቀና ባህሪና ቁጣ ያቅ ነበር። ፕሮጀክቱን ማጠናቀቅ አለመቻል ከባድ ቅጣት ሊያስከትል እንደሚችል ስለተረዳ ራሱን ለመከላከል አንድ ደፋርና አደገኛ ዘዴ ተጠቀመ። ራሱን እብድ አስመሰለ። አልሐኪም የሱን እብደት በማመን ህይወቱን አተረፈለት። ሆኖም ከኃላፊነት እንዲሰናበትና ንብረቱም እንዲወረስ ተደርጎ ለረጅም ጊዜ በእስር ቤት እንዲቆይ ተወሰነ። ይህ የእስር ጊዜ
እስከ አልሐኪም ሞት ድረስ ማለትም እስከ 1021 የዘለቀ ሲሆን ለሁለት አስርተ ዓመታት ያህል የሚጠጋ ጊዜ ነበር። የእስር ዘመኑን እንደ እውቀት ምሽግ ተጠቀመበት። ይህ ከቤት የመውጣትና ከማንም ጋር የመገናኘት ገደብ የነበረበት የእስር ዘመን ከምንም በላይ ለኢብን አልሐይሰም የፈጠራ ምሽግ ሆነለት። ከአስተዳደራዊ ግዴታዎቹ፣ ከፖለቲካዊ ሴራዎችና ከህዝባዊ ህይወት ውጣ ውረዶች ሙሉ በሙሉ ተወግዶ በመገለሉ ብልሃቱንና ጉልበቱን ሙሉ በሙሉ ለጥናት ለምርምርና ለጽሁፍ መዋል ቻለ። በዚህ የብቸኝነትና የእስር ዘመን ውስጥ በርካታ ሳይንሳዊ ጽሁፎችን ጻፈ። ከነዚህ ውስጥ ታላቁ ስራው ኪታብል መናዚር ወይም የኦፕቲክ መጽሐፍ ይገኝበታል። እሱ ያለ እረፍት መጽሐፍትን በማንበብ ሐሳቦችን በማብሰል ሙከራዎችን በማድረግና መላምቶችን የሂሳብ ማረጋገጫዎችን በመስራት ተጠምዶ ነበር። የታሪክ ምሁራን ይህ የእብደት ዘመን ለኢብን አልሐይሰም እንደ በረከት እንደሆነ ይናገራሉ። ይህ የግዳጅ መገለል የሱ ታላላቅ ሳይንሳዊ ስራዎች እንዲፈጠሩ ያመቻቸው ወሳኝ ጊዜ ነበር። በ1021 ኸሊፋ አልሐኪም ከዚህ ዓለም በሞት ሲለይ ኢብን አልሐይሰምም ከእስር ተፈቶ ንብረቱ ተመለተለት። ከዚህ በኋላ እስከ ህይወቱ ፍጻሜ እስከ 1040 ድረስ በካይሮ እንደኖረ ይነገራል። ወደ ኢብን አልሐይሰም ታላቅ አስተዋጽኦ ከመግባታችን በፊት የጥንት ምሁራን ስለ እይታ የነበራቸውን የተሳሳተ ግንዛቤ በጥልቀት መመርመር አስፈላጊ ነው። ለብዙ መቶ ዘመናት በግሪክ ፍልስፍና ሳይንስ የበላይነት የተያዘው የዓለም የእይታ የተሳሳተ ግንዛቤዎች ነበሩት። እነዚህ ግንዛቤዎች በታላላቅ የግሪክ ምሁራን የተደገፉ በመሆናቸው ያለ ጥያቄ ሲተላለፉ ኖረዋል። የግሪክ የእይታ ንድፈ ሐሳቦች ይህንን ይመስላሉ። አንደኛው የልቀት ንድፈ ሐሳብ ወይም ኢሚሽን ቲዮሪ የሚባለው ነው። ይህ ንድፈ ሐሳብ በፕላቶ በዩክሊድና በቶሎሚ የተደገፈ ሲሆን አይን ራሱ የብርሃን ጨረሮችን ወይም ቪዥዋል ሬይስ ወደ ውጭ እንደሚልክ ያስተምር ነበር። እነዚህ ጨረሮች እንደ ዱላ ከአይን ወጥተው ነገሮችን ሲነኩ እይታ ይከሰታል የሚል እምነት ነበር። ዩክሊድ በዚህ ንድፈ ሐሳብ ላይ ተመርኩዞ የብርሃን ጂኦሜትሪክ ባህሪያትን በሰፊው አጥንቷል። የአይን ጨረሮች እንዴት እንደሚጓዙና ነገሮችን እንዴት እንደሚዳስሱ አብራርቷል። የቶሎሚ ስራዎችም በዋናነት በዚሁ መላምት የተመሰረቱ ነበሩ። ሁለተኛው የመቀበል ንድፈ ሐሳብ ወይም ኢንትሮሚሽን ቲዮሪ ነው። በኤምፔዶክለስ እና አርስቶትል የተደገፈው ይህ ንድፈ ሐሳብ ከነገሮች የሚመጡ ትናንሽ ቅንጣቶች ወይም ምስሎች ወደ አይን በመግባት እይታ እንደሚፈጠር ያምኑ ነበር። አርስቶትል ብርሃን ራሱ ከአይን የሚመነጭ ሳይሆን ግልጽ የሆነ መካከለኛ ነገር፣ ለምሳሌ አየር፣ ነገሮችን ግልጽ የሚያደርግበት እንደሆነ ያምን ነበር። ይህ ንድፈ ሐሳብ የጂኦሜትሪክ መሰረት የጎደለው ከመሆኑም በላይ የምስሎችን ትክክለኛ ተፈጥሮ ማብራራት አልቻለም። ሁለቱም ንድፈ ሐሳቦች ከባድ ውስንነት ስለነበራቸው የልቀት ንድፈ ሐሳቡ ከብርሃን መገለጫዎች ለምሳሌ በጨለማ ውስጥ ማየት አለመቻል፣ የሩቅ ኮከቦችን በቀላሉ ማየት ይበልጥ ደግሞ አይጣጣምም ነበር። አይን ጨረሮችን የሚያመነጭ ከሆነ በጨለማ ውስጥ ምንም ነገር ማየት የማንችለው ለምንድን ነው? አይን የሚያወጣው ጨረር የሚታዩ ነገሮች ከሌሉበት ለምን ባዶ ቦታ ላይ ይበትናል ብሎ አልጠየቀም። የመቀበል ንድፈ ሐሳቡ ደግሞ ምስሎች ከነገሮች እንዴት እንደሚመጡና እንዴት በአይን ውስጥ ትክክለኛ ምስል እንደሚፈጥሩ ማስረዳት አልቻለም። እንዲሁም ይህ የምስል መምጣት ለምን ቅጽበታዊ እንደሚሆን አላብራራም ነበር። ኢብን አልሐይሰም የሳይንሳዊ ዘዴ ምልከታና ሙከራን ሲያጸና ይህን ይላል። የእውነት ፍለጋ ጉዞ የትኛውንም ቅድመ ግምት ወይም በጭፍን የሚቀበል አይደለም። ይልቁንም እያንዳንዱን መላምትና አስተያየት በተጨባጭ ምልከታና በሙከራ ሊፈተን ይገባል። የአእምሮ ሞዴሎችና ቴዎሬቲካል ሞዴሎች የሚገነቡት ከትክክለኛ ምልከታዎችና ተደጋጋሚ ሙከራዎች በኋላ ነው። ከዚያም እነዚህ ግምቶችና ሞዴሎች በሂሳባዊ መርሆችና አመክንዮ
ባለሙያዊ አስተሳሰቦች በመጠቀም ይረጋገጣሉ ወይም ውድቅ ይሆናሉ። ይህ ሂደት ቀጣይነት ያለው ሲሆን አዳዲስ ሁኔታዎች ሲገኙ የቀደሙት አስተሳሰቦች ይሻሻላሉ ወይም ሙሉ በሙሉ ይተካሉ። የኔ ዓላማ እውነትን ማግኘት እንጂ የተሳሳቱ አመለካከቶችን ማጠናከር አይደለም በማለት ይገልጻል። ኢብን አልሃይሰም ከነዚህ የጥንት ንድፈ ሐሳቦች ጋር ሳይንሳዊ ትግል ገጠመ። የግሪክ ሊቃውንት ስራዎችን ካጠና በኋላ በተለይም የዩክሊድና የቶሎሚን የብርሃን ጂኦሜትሪ የነዚህ ንድፈ ሐሳቦች ፍልስፍናዊና ተግባራዊ አለመጣጣሞችን መገንዘብ ቻለ። ትችቶቹ የተመሰረቱት በምክንያታዊነት በምልከታና በተጨባጭ ማስረጃ ላይ ነበር። በልቀት ንድፈ ሐሳብ ላይ አይን ጨረሮችን የሚያወጣ ከሆነ ብሩህ የሆኑ ነገሮችን እንደ ፀሐይ ስንመለከት አይኖቻችን ለምን አይጎዱም? እና በጨለማ ክፍል ውስጥ ለምን ማየት አንችልም? አይን የሚያወጣው ጨረር የሚታዩ ነገሮች ከሌሉበት ለምን ባዶ ቦታ ላይ ይበተናል ብሎ ጠየቀ። ደግሞም አንድ በጣም ትንሽ የሆነ አይን በሰፊው ዓለም ውስጥ እይታን ለማስቻል የሚበቃ ጨረር እንዴት ያመነጫል? ይህም ከእውነታው የራቀ እንደሆነ ተረዳ። በመቀበል ንድፈ ሐሳብ ላይ ከነገሮች የሚመጡ ምስሎች ወይም ቅርጾች የነገሩን ቅርጽና ቀለም ይዘው ወደ አይን ይገባሉ የሚለው ሐሳብ በርካታ ችግሮች ነበሩበት። እያንዳንዱ የነገር ነጥብ ወደ አይን እንዴት የሚታይ ምስል ይልካል? ይህም ምስል እንዴት በትክክል በአይን ውስጥ ይፈጠራል? የሚሉ ጥያቄዎችን አነሳ። ኢብን አልሃይሰም አክሎም ይህም ብሏል። ስለ ብርሃንና እይታ የነበረው የጥንት ሊቃውንት አስተሳሰብ በተለይም ብርሃን ከአይን ይወጣል የሚለው ሐሳብ በተጨባጭ ምልከታና በሙከራ ሲፈተች ስህተት ሆኖ አግኝቼዋለሁ። እውነቱ ግን እይታ የሚፈጠረው ከአይን በሚወጡ ጨረሮች ሳይሆን ከነገሮች ላይ በሚንጸባረቁ የብርሃን ጨረሮች ወደ አይን በመግባታቸው ነው። ይህን ሂደት ለመረዳት ብርሃን በቀጥታ መስመር እንደሚጓዝ፣ ነገሮች ብርሃንን እንደሚያንጸባርቁና የሌንስ ብርሃን እንዴት እንደሚያተኩር በጥልቀት መመርመር አስፈላጊ ነው። ያለ ትክክለኛ የብርሃንን እይታና መካኒዝም ግንዛቤ ዓለምን የምናይበትን መንገድ ሙሉ በሙሉ መረዳት አንችልም ይላል። የኢብን አልሃይሰም ድንቅ ስራ 7 ጥራዞችን የያዘው ኪታብ አልመናዚር ወይም የኦፕቲክ መጽሐፍ የዛሬውን የሰው ልጅ የብርሃን እይታ የነበረውን ግንዛቤ በመሰረቱ ቀይሮታል። የመጽሐፉ ዋና ቲዮሪ ብርሃን ወደ አይን ይገባል የሚል ነው። እይታ የሚከሰተው ብርሃን ከውጭ ምንጮች ማለትም እንደ ፀሐይና መብራት ተነስቶ ከነገሮች ላይ ተንጸባርቆ ወደ አይን ሲገባ ነው። አይን የብርሃን ጨረሮችን የሚያመነጭ ሳይሆን ብርሃንን የሚቀበል ተቀባይ መሆኑን አብራርቷል። ይህ ቀላል ግን ጥልቅ የሆነ ሐሳብ የጥንት ግሪካውያንን ስህተቶች በመሻር የዘመናዊ ኦፕቲክስን መሰረት ጥሏል። እያንዳንዱ የነገር ነጥብ የራሱን ብርሃን ወደ ሁሉም አቅጣጫዎች እንደሚያሰራጭና ከነዚህም ጨረሮች መካከል ጥቂቶቹ ወደ አይን ገብተው ምስል እንደሚፈጥሩ አስረድቷል። በመጽሐፉ ከተካተቱ ዋና ዋና ግኝቶች መካከል ብርሃን በሁሉም አቅጣጫዎች በቀጥታ መስመር እንደሚጓዝ አረጋግጧል። ይህንንም ለማረጋገጥ የካሜራ ኦብስኩራ ሙከራን ተጠቅሟል። ብርሃን እንደ ምስጢራዊ ጨረር ሳይሆን የራሱ አካላዊ ባህሪያት ማለትም ጥንካሬና ቀለም ያለው አካል አድርጎ ተመለከተው። የብርሃን ፍጥነት ውስን እንደሆነ ያምን ነበር፣ ምንም እንኳ በወቅቱ ለመለካት የሚያስችል መንገድ ባይኖርም። የመጀመሪያ ደረጃ ብርሃን ከፀሐይ ከእሳት እንዲሁም ሁለተኛ ደረጃ ብርሃን ደግሞ ከነገሮች የሚንጸባረቅ መካከል ያለው ልዩነት አብራርቷል። የአይን ክፍሎች ኮርኒያ፣ አይሪስ፣ ሌንስ፣ ሬቲናና የአይን ነርቭን ጨምሮ በዝርዝር ገልጿል። እያንዳንዱ ክፍል ብርሃንን በመቀበልና በማስተላለፍ ሂደት ውስጥ ያለውንም ሚና አብራርቷል። ሌንስ የብርሃን ትኩረት በማድረግ ላይ ያለውን ሚናም አብራርቷል። ምንም እንኳ የአይን ምስል በሌንስ ላይ እንደሚፈጠር ቢያስብም ከሬቲና ይልቅ ይህ ግን ለዘመኑ ታላቅ ግንዛቤ ነበር። በአይን ውስጥ የሚፈጠረው ምስል በአይን ነርቭ በኩል ወደ አንጎል እንደሚተላለፍና አእምሮ ምስሉን እንዴት እንደሚተረጉምም ጠቁሟል። የብርሃን ነጸብራቅ ሪፍሌክሽንና የብርሃን መሰበር ሪፍራክሽን ከጠፍጣፋ ክብና ሲሊንደራዊ መስታወቶች ላይ የብርሃን ነጸብራቅን በተመለከተ ሰፊ ሙከራዎችን አድርጓል። የብርሃን ነጸብራቅ ህጎችን የብርሃን መውደቂያ አንግል ከነጸብራቅ አንግል ጋር እኩል ነው የሚለውን በሂሳብ አረጋግጧል። በተጨማሪም የኢብን አልሃይሰም ችግር በመባል የሚታወቀውን ውስብስብ የጂኦሜትሪክ
ችግርን ፈቷል። ይህ ችግር ከምንጭ የሚወጣ ብርሃን በተሰጠው ክብ ወይም ሲሊንደራዊ መስታወት ላይ ተንጸባርቆ ወደ አንድ ታዛቢ የሚደርስበትን ነጥብ መፈለግን ያካትታል። ይህን ለመፍታት የላቀ የኮኒክ ሴክሽን እውቀትን ተጠቅሟል። የብርሃን መሰበር ብርሃን ከአንድ መካከለኛ ወደ ሌላ ለምሳሌ ከአየር ወደ ውሃ ሲያልፍ እንዴት እንደሚታጠፍ በጥንቃቄ አጥንቷል። የብርሃን መሰበርን ንድፈ ሐሳብ ለማብራራት ለስኔል ሕግ የመጀመሪያ ግንዛቤዎችንም አቅርቧል። የብርሃን መሰበርን መጠን ከተለያዩ መካከለኛ ነገሮች ጋር በተያያዘም መርምሯል። በተለይ በብርሃን እይታ ጥናት ኦፕቲክስ መስክ ያበረከተው አስተዋጽኦ የካሜራ ኦብስኩራ ወይም የጨለማ ክፍል ክስተትን በተመለከተ የሰጠው ስልታዊ ማብራሪያ የምናየውን ዓለም ከመሰረቱ የለወጠ አብዮት ነበር። የካሜራ ኦብስኩራ ወይም የጨለማ ክፍል ማለት በተዘጋ ክፍል ሳጥን ሲሆን በአንደኛው ጎኑ ላይ ትንሽ ቀዳዳ ወይም ፒንሆል አለው። ከክፍሉ ውጭ የሚያበራ ሻማ ወይም እሱን የመሰለ ነገር አስቀምጠ። በዚህም ቀዳዳ ክፍል ብርሃን ሲያልፍ በክፍሉ ወይም በሳጥኑ ውስጥ ባለው ተቃራኒ ግድግዳ ላይ የውጩን ዓለም የተገለበጠ አፕሳይድ ዳውን ምስል ይፈጥራል። ይህ ክስተት ከኢብን አልሃይሰም ዘመን በፊት ቢታወቅም እሱ ግን ይህን ክስተት በሳይንሳዊ መንገድ ያብራራ፣ ከእይታ ንድፈ ሐሳቦች ጋር ያገናኘና ለሳይንሳዊ ዘዴ መሰረት ያደረገ የመጀመሪያ ሰው ነው። ብርሃን ከውጭው ነገር እያንዳንዱ ነጥብ ለምሳሌ ከሻማ ነበልባሉ እያንዳንዱ ክፍል በሁሉም አቅጣጫዎች ይበተናል። ከነዚህም ብርሃኖች መካከል በጣም ትንሽ ከሆነው ቀዳዳ ጋር ትይዩ ሆነው የሚጓዙት ጨረሮች ብቻ ናቸው በውስጥ የማያ ገጽ ላይ የሚደርሱት። ብርሃን በቀጥታ መስመር ስለሚጓዝ ከነገሩ አናት ላይ የመጣው ብርሃን በትንሹ ቀዳዳ በኩል አልፎ በገጹ የታችኛው ክፍል ላይ ይደርሳል። በተመሳሳይ መልኩ ከነገሩ የታችኛው ክፍል የመጣው ብርሃን ወደ ማያ ገጹ የላይኛው ክፍል ላይ ይደርሳል። በዚህም ምክንያት ምስሉ ይገለበጣል። ቀዳዳው በጣም ትንሽ ከሆነ ከእያንዳንዱ የነገር ነጥብ የሚመጣው ብርሃን በጣም ጠባብ የሆነ የጨረር ጥቅል ብቻ በኩል ያልፋል። ይህም ግልጽ ግን ደብዘዝ ያለ ምስል ይፈጥራል። ቀዳዳው ከሰፋ ደግሞ ከእያንዳንዱ የነገር ነጥብ የሚመጡ ብዙ የብርሃን ጨረሮች አልፋሉ። ነገር ግን እነዚህ ጨረሮች በማያ ገጹ ላይ ተደራርበው ኦቨርላፕ ስለሚደራረጉ ምስሉ ግልጽነቱን አጥቶ ይደበዝዛል። ይህ የካሜራ ኦብስኩራ ሙከራ የጥንት ግሪኮች የነበራቸውን የእይታ ንድፈ ሐሳቦች ሙሉ በሙሉ ውድቅ አደረገ። ይህም አይን ጨረሮችን የሚያመነጭ ቢሆን ኖሮ ምስሉ በጨለማ ክፍል ውስጥ መፈጠር አልነበረበትም አለ። የካሜራ ኦብስኩራ ምስል መፈጠሩ ብርሃን ከውጭው ዓለም ወደ ውስጥ እንደሚገባ የሚያሳይ ግልጽ ማስረጃ ነበር። የኢብን አልሃይሰም እጅግ ዘላቂ ውርስ ምናልባትም የሳይንሳዊ ዘዴን በመቅረጽና በመተግበር ረገድ የነበረው አቅኝነት ሊሆን ይችላል። ምንም እንኳ ቃሉን በቀጥታ ባይጠቀምም በስራዎቹ ውስጥ የተጠቀመባቸው መርሆዎች ለዘመናዊ ሳይንሳዊ ምርምር የማይናወጥ መሰረት ጥለዋል። ዋና ዋናዎቹ የሳይንሳዊ ዘዴዎች መርሆችና በካሜራ ኦብስኩራ ምሳሌዎች ሲታይ ይህን ይመስላል። አንደኛ ምልከታ ወይም ኦብዘርቬሽን ነው። እሱ ከመምጣቱ በፊት የካሜራ ኦብስኩራ ክስተት ቢታወቅም እርሱ ግን በጥልቀት መረመረው። ምስሉ ለምን ይገለበጣል? ለምን ትንሽ ቀዳዳ ያስፈልገዋል? የቀዳዳው መጠን በምስሉ ላይ ምን ተጽዕኖ ያሳድራል? የሚሉ ጥያቄዎችን አነሳ። በጨለማ ክፍል ውስጥ የሚፈጠረው የተገለበጠ ምስል በጥንቃቄ ተመለከተ። የቀዳዳውን መጠን በመለዋወጥ የምስሉን ብሩህነትና ግልጽነት ለውጥም ተገንዝቧል። ሁለተኛ መላምት ወይም ሃይፖቴሲስ ፎርሙሌሽን የሚባለው ነው። ከምልከታው ተነስቶ ክስተቱን ለማብራራት መላምቶችን አቀረበ። ዋናው መላምቱ ብርሃን በቀጥታ መስመር ይጓዛል የሚለው ነበር። ሁለተኛው መላምት ደግሞ ነገሮችን ብርሃንን ወደ ሁሉም አቅጣጫ ይበትናሉ ወይም ያንጸባርቃሉ የሚለው ነበር እና ከነዚህ ጨረሮች ጥቂቶቹ ወደ አይን በትንሽ ቀዳዳ ሲገቡ እይታ ይከሰታል የሚለው ነበር። በዚህም ምስሉ የሚገለበጠው ብርሃን ከነገሮች እያንዳንዱ ነጥብ በቀጥታ መስመር ተነስቶ በትንሹ ቀዳዳ በኩል ስለሚያልፍ ነው የሚል መላምት አቀረበ። ሶስተኛው ሙከራ ወይም ኤክስፐሪመንቴሽን ነው። የሱ ሙከራዎች ከጥያቄዎቹና ከመላምቶቹ ጋር የተገናኙ ቁጥጥር የሚደረግባቸውና ሊደገሙ የሚችሉ ነበሩ። በዚህም በጥንቃቄ የተዘጋ ጨለማ ክፍል በመፍጠር ብርሃን የሚገባበትን ብቸኛ መንገድ ተቆጣጠረ። ቀዳዳዎቹንም በመለዋወጥ ያለውን ተጽዕኖ ተረዳ።
አራተኛ ሂሳባዊ ትንታኔ ወይም ማትማቲካል አናሊሲስ የሚባለው ነው። የተፈጥሮ ህግጋትን ለመግለጽ ሂሳብ ወሳኝ እንደሆነ ያምን ነበር። የፊዚክሳል ክስተቶችን በጂኦሜትሪክና አልጀብራዊ ማረጋገጫዎች ለማሳየት ጥሯል። የካሜራ ኦብስኩራን ምስል አፈጣጠር በጂኦሜትሪ አብራርቷል። የብርሃን ጨረሮች እንደት ከነገር ላይ ተነስተው በትንሽ ቀዳዳ በኩል በማለፍ የተገለበጠ ምስል እንደሚፈጥሩ የሚያሳይ የጂኦሜትሪክ ስዕላዊ መግለጫም አቅርቧል። የምስሉን መጠን ከነገሩ መጠን ከቀዳዳው እርቀትና ከማያ ገጹ እርቀት ጋር በማገናኘት የሂሳብ ግንኙነቶችንም አሳይቷል። አምስተኛውና የመጨረሻው ጥርጣሬና ወሳኝ አስተሳሰብ ወይም ስኬፕቲሲዝምና ክሪቲካል ኢንኳየር የሚባለው ሲሆን ይህም የሚያሳዩ ከላይ የገለጽናቸው ባህሪያት ግልጽ ማሳያዎች ናቸው። ኢብን አልሃይሰም እንዲህ ይላል፣ እውነትን መፈለግ ለራስ ሲባል የሚደረግ ጥረት ነው። ይህንኑ የእውነት ጉዞ የሚመሩ ሰዎች ደግሞ ለሌሎች ጉዳዮች ትኩረት አይሰጡም። የጥንት ሊቃውንትም ሆነ የዘመናችን ተመራማሪዎች ሁሉም የሰው ልጆች እንደመሆናቸው መጠን ስህተት የመስራት ተፈጥሯዊ ዝንባሌ ያላቸው። በእርግጥም ስህተት የሰው ልጅ ተፈጥሯዊ ባህሪ ነው። በዚህም ምክንያት የምርምር መንገድና እውነትን መፈለግ እጅግ አስቸጋሪና ፈታኝ ነው። እውነትን ማግኘት ከባድ ሲሆን መንገዱን ፈታኝ ነው። እውነትን ለማግኘት የሚደረገው ጥረት ፍጹምነትን ይጠይቃል። ነገር ግን ፍጹምነት ሊገኝ የሚችለው ተደጋጋሚ ስህተቶችን በመስራት ከነሱ በመማርና የምርምር ዘዴን በማሻሻል ነው። ስለዚህም ከሌሎች ሊቃውንት ስራዎችን መማርና በነሱ ላይ መገንባት እንደምንችል ሁሉ የነሱን ስህተቶች ደግሞ በመመርመርና በማረም ወደ እውነት የመቅረብ እድል እናገኛለን ይላል። በ12ኛው ክፍለ ዘመን መገባደጃ ወይም በ13ኛው ክፍለ ዘመን መጀመሪያ አካባቢ ይህ የአረቡ ዓለም የላቀ እውቀት ወደ አውሮፓ ደጃፍ ደረሰ። የኢብን አልሃይሰም ኪታብ አልመናዚር ወደ ላቲን ተተረጎመ። መጽሐፉም በላቲን ዲ አስፔክቲቨስ ወይም ፐርስፔክቲቫ በመባል ይታወቅ ነበር። በመጨረሻም የኢብን አልሃይሰም የሳይንስ አበርክቶት የበዛ ከመሆኑም ባሻገር በትንሽ ጊዜያት ተዘርዝሮ የሚያልቅ አይደለም። ባጭሩ ከዚህ በኋላ ለመጡት ሮጀር ቤከን፣ ሊዮናርዶ ዳቪንች፣ ዮሐንስ ኬፕለር እንዲሁም አይዛክ ኒውተንና የመሳሰሉ ሳይንቲስቶች በቀጥታም ሆነ በተዘዋዋሪ መሰረትና ፈርቀዳጅ መሆን ችሏል። በተለይም በሳይንስ ዝንባሌ ያላችሁ የዘመናዊ ሳይንስን ቅብብሎች በራሳችሁ መንገድ ብትፈትሹት የተሻለ እይታ ታገኙበታላችሁ ብዬ ገምታለሁ። ሀሳብና አስተያየት ካላችሁ ለመሻሻል ይጠቅመናልና ከአብሮት ጋር አድርሱን። ለዛሬ ያልነው ይህ ነበር። ቸር ሰንብቱ።